እየጠየቁ ነው ያሉ አማራዎች ናቸው። አንተ ባንዳ አማራ ከነሰባት ቤት እናጠፋለን ነው እኔ ነኝ የምመራው ባይዞ ትጠፋለህ ዳድሮ ነው ምረሽን ምንቻ የምትባል አድማ በታይ ፋኖ ቤተሰብን መንካቴል ፋኖ የምትባል አድማ በታይ ላይ ምንቻ ላይ መተኮስ የለብህም። እንዴት ሴራው አይገባችሁ? አማራ እኮ በዘመኑ ገጥሞት የማያውቅ እኮ እንዴ እርስ በርስ እኮ ግጭትና ደም መመለስ እኮ ነው እየተግባባን ያለ መቆም አለበት እያልን ነው። ስለዚህ ትግሬ ጠላታችን ነው ብለን ፈርጀናል። ኦኬ የማይም ልጅ ዘመነ ካሴ ምናምን ትላለህ። ዘመነ አባይነት ሻገር መሰለህ አንተ እንጭቅ ልጅ ግን ወዳጆ ይለኛል። እነሱ ኮልጋትና ራያን እየሸጡ ነው የምታወራው። አናስቀጥልህም እያልን ነው። እኛ አማራ ነን። የአማራ እናት ልታስር አንፈልግም። ፋኖ እንዲገደል አንፈልግም። ትግሬን አትቀበል የሚባል አማራ እንዲገደል አንፈልግም። አድማ በታይ ብሎ ሌላውን ፋኖ እንዲገደል አንፈልግም። ጅነን እንደኛ ሞኞች እኮ አይደለም። እኛ እኮ አማራ ነን። ሀገር የመራን ሀገር ያቆም ህዝቦች ነው። ቅዘና እዚህ ጋር ትመጣና ትቀዝናለህ። ያውም አማራ ያልሆንክ አማራ እኮ አይደለም። ታሪኩ አንተ ማህይም ልጅ እንደ አማራ አይደለም ማህይም ነው። አማራ ማለት የአማራ ስነ ልቦና ያለው ሞገስ አንተ እንጭቅ ልጅ ሰግጬ ቆየ ነገርኩ። እንተ ማህይም የተፍተፍ ልጅ ቆሻሻ ይሄን ትግል የሰጠን ካሽሚር ቁልፍን ደርድረህ ትሳደባለህ። እኛ እያልን ያለ ነው አማራ ለአማራ ይዋጋም ነው። አማራ በፍጥነት ክልሉን በፋኖ እጅ መውደቅ አለበት እያልኩ የማህይም ልጅ ለምን አባትክ ነው የምትገለው? ፋኖ ለምን አባትክ ነው አድማ በታይ የምትገለው? ለምንድን ነው የምታገዳድለው? ለምን እናገዳድለዋለን? እኛ ጅል መሰለን ለኦሮሞና ለትግሬ ፍላጎት የምንጋደል? እኛ እኮ አማራ ነን። እኛ እኮ ትልቅ ህዝቦች ነን። እኛ እኮ ተኳሾች ነን። እኛ እኮ ፖለቲከኞች ነን። እኛ እኮ ሀገር ከተማ ያቆምን የቆረቆርን ነው እኮ የማህይም ልጅ አዛባ ተሸካሚ ምን አባት ፖለቲካ ታውቃለህ? አብይ ራሱ በትግሬ ላይ መተኮስ ከጀመረ ፋኖ ከሱ ጋር ሆኖ ነው መቀጥቀጥ ያለበት። ምክንያቱም የጠላትን ታንክና ባንክ ተጠቅመህ ነው አሁን የምታበለው። ጠላትኗ ትግሬ አከርካሪው መስበር ነው። አብይ ከተኮሰ ለምንድን ነው የምትዋጋው? አብይ ነገር ትከፍትለታለህ። ፋኖ ባተኩስባቸው እኮ የመከላከያን ጦር እንዲሄዱ ማሳለፍ እኮ ነው። ማይም ለምን አይለበለበውም? ትግሬ ጠግቦ እኮ ነው ወሎን እኮ የቤተ አማራን ህዝብ እኮ መጥቶ ጨፍጭፎታል። አንተ የማይም ልጅ ጀዝባማ አንተ ነህ። ቅማዳ አንተን ትግሬን ተሸክመን ስላልመጣን እውነትህን ነው። እንደው አማራን ጅል አደረጋችሁት። ሀድጊ ስትለው አህያ ይመስላል። አንቅማላ ቁልቋላ አንተ ከብት ጠባቂ ኦሮሞ ምንም ተዋር አማራ እኮ ንጉስ እኮ ቅዘና ኦሮሞ የአማራን ነገስታት ያፈንድዳል ነበር ምን የምትሰግድ እኔ ስላሴ እኮ አማራ የማይም ትናንትና እኮ በእድሜያችን ያየነው እኮ ያይተናል እኮ አፈንድደህ እኮ ነው ሰላም የምትለው አማራ ነው። እኔ ስላሴ ራሳቸው ችግር ሊኖርባቸው ይችላል። እኔ ስላሴ አማራ ናቸው። አስረግጬ እኮ እየነገርኩ ቴዎድሮስ እኮ አማራ፣ በላይ ዘለቀ አማራ። የምን አባት ቂልጡ ነው ያቅልጥና የማህይም ልጅ ኦሮሞ ቂልጡ ምናምን የምን አባት እናውቃለን? እናንተ የላቀው ልጅ ባንዳ ልጁ መጥቶ አሁን ክላሪቱ የፈረሰ ቆሻሻ መጽሐፍ ስለጻፈ ነው። አበበ ቢቂላ እኮ አማራ እኮ ጽጌ እኮ አውሮፓ ነው ያለችው፣ አልሞተችም። ታላቁ ልጅ መጽሐፍ እኮ በእንግሊዝኛ ጽፋለች። የምን ዘማሮች ነው ያለች? የምን አባት ግን ኦሮሞ ነው ምናምን ኦሮሞ ይሄን ታሪክ ነጠቃ ትወዳለህ። ንጉስ ስለሌለህ ታጋይ ስለሌለህ በላይ ዘለቀ ነው ቅዘና አስረግጬ እኮ እየነገርኩ ነው። ማይም ኦሮሞ የራስህን ጀግና ፈልግ። በላይ ዘለቀ የጎጃም አማራ ነው፣ የወሎ አማራ ነው፣ የቤት አማራ ማለት ነው። እናቱ ጫካታ ናት፣ አባቱ ሸወረንተ ጀግና ነው።
እሱም የተወለደው ሽበርበርን ታናንት የማይም ልጅ ነው የምትወራው። ከየት አባት ያመጣው ቂልጡ ነው ምን ነዳለ ትነደላለህ እየወጣ በላይ ዘለቀ ቂልጡ አበበ ቢቂላ ምናምን ሞገሴ ምናምን ባስታር ለምን አባ ኦሮሞ በአማራ ላይ ትደበቃል? የራስህን ንጉስ ፍጠር። የማይም ልጅ እዚህ መጣ ትንጫጫለህ። ዋናው ነገሩ ስለተነገረ በአማራ ስለነቃብን የታሪክ ሌባ እንደ ቅቤ ያቅልጥናት ማይም ኦሮሞ ትመጣና አባገዳ ቂልጡ ነው። የምን አባ ቂልጡ ነው? በሰባት ዘሩም የለበት ወሎ ብለህ ስለሰየምክ የወሎ ህዝብ ኦሮሞ አደረገውን አንከሰናም ኦሮሞ አማራ ላይ መለስ ተነስቷል። ወንድሜ ባዩ ትክክል ላይ መለስ ተነስቷል። ፈሳም ማንንም ያስወርደው እኛ እኮ እንደ ዘመነ ጋር እኮ የምንጣለው የምንሰዳደብ ወንድሞቻችን ናቸው እኮ ባይዘው ትግሬን አቁም ነው እንጂ ዘመነ እንዲገደል እኮ አንሰራምም አንፈልግም። ለምን ይገደላል? ወጣት ነው ወጣት ያለው የራሱን ዓላማ ተከትሏል። እኛ ደግሞ እያሳየነው ነው። አይሆንም እያልነው ነው። ይመለሳል። ወደደም ጠላም ፈርሷል። አፋባን የምትለው ፈርሷል። ትግሬ ራሱ አልቆምም በእግሩ ስብሰባ እየነቀለ እየወጣ ነው። እንኳን ዘመነ ካሰን ተሸክሞ ሊመጣ የለም። ዘመነ ከቀልብ ተመለስ ተብሏል። ውጣ ከትግራይ አደረጃጀት ተብሏል። በቃ ይሄን ካልሰማ እዚያው መቀሌ ይቀራል። ምን አገባኝ? ያ ግን ተኩሳል ወደ ባህር ዳር። ለምን 4 ኪሎ እንመጣለን? ምን ልንሰራ 4 ኪሎ ከሀገራችን የሸዋ እኮ ነው። ሸዋ ፋኖ እዚያው የያዘው እኛ ባህር ዳር ለመያዝ ነው የምንተኩሰው። የማይም ልጅ የብልጽግና አስተዳደር በአማራ ክልል ውስጥ እንዳይኖር እናደርጋለን። 85% በፋኖ ይዘነዋል። የተሰደብን እየተወቀስን ፎቶአችን እየወጣ ከነባለቤታችን ልጆቻችን እየተሰደቡ እዚህ ደርሰናል። አማራው ፋኖ ግን ገብቶታል። እኛ ለምንም ስንታገለው እንደነበርኩ ገብቶታል። ብራም ተዋላ። ስለዚህ እኛ ከዚህ በኋላ የእናንተን እንደ መንግስት ቅየራ ክፍለ ሀገር ቅየራ ማን ይሰማል? ወንድሜ ፋኖ እስከ አፍንጫው ታጥቋል። ምስራቅ አፍሪካ ጦር ቢመጣ ማንም ያስፈታው? እውነት ግን ነው። ዘረኛ ቆሻሻ ምን ዘረኛ ቆሻሻ ማንተን ለአማራ ስለቆንኩ ነው የምመጣው። ታሳ እኮ አማራ 42 ሚሊዮን ታጣቂ አማራ ያለበት ህዝብ እኮ መካከል የተፈጠረው አንተ እንጭቅ ልጅ ማን ነው የሚነካ? ፋኖ ይጠፋል። አቢያራራ ቅዛና አንቺ ስላልሽ ነው። አንቺ ጋለሞታ ሸርሙጣ ይናዲ ማይም ኦሮሞ ማንንም ያጠፋው ፋኖ ማለት እኮ አማራ ነው። አማራን መጥፋት ይቻላል? ፋኖን ያጠፋው ማለት እኮ አማራን 70 ሚሊዮን አማራ ጠፋው ማለት እያንዳንዱ እኮ ፋኖ ቅዘና ካብት የምትባል የደንቆሮ ልጅ ማን ይሰማ? ተካካ አስረግጠን እኮ እየነገርን ነው። እኛ እርስ በራሳችን አንዋጋም እያለ ነው። ነቅተናል። ኡመር ለምን አባይ ሄጄ ነው የምዋጋው? እዚህ ቁጭ እያዋጋል እንጂ አማራ መች ተዋጊ ያጣ? ፖለቲካ ነው የጠፋበት። ቆረንጮ ሄደህ ተዋጋ ይላል። ምን ሊሰራ ነው የሚሄድ? አማራ ተኳሽ አጣን፣ አማራ ጠመንጃ አጣን። ፖለቲካ እኮ ነው የጠፋበት። የማይም አስረግጬ እኮ ምን ነገር መሳፍንት እኮ በቂ ነው። በ75 ዓመቱ መሳፍንት ላንተ ይበቃል። ንቅል ኦሮሞ ነው። እንዴ ደፍራችሁ ኦሮሞች አማራ ላይ ስተኩሱ ክፍታፎች አማራ ነው ደሚ ብሎ ይሳደባል። የእንጭቅ ልጅ ያዛባ ተሸካሚ ልጅ የቦቆል ተካካይ ልጅ አፈሩን ብለው አማራ ነው ደሚ ይፍሰስም። አማራ ንጉስ ነው። አንተ የማይም ፋኖ ንጉስ ልጅ ይነክሳል። ፋኖ ደማችን ማንም ይነካው? ፋኖ ደሜ ነው። ማይ ብራዘር ቅዘና እኛ እኮ ፋኖ ይቃጠል ያልነው እኮ ከትግሬ ጋር የሚሰራ ፋኖ በመርስ ስጡት ነው። ትክክል ነው። ትግሬን ተሸክሞ የሚመጣ አማራ ለመጨረሻ አገር ነጥቆ የሚሰዳ አደረጃጀት ነው። የቅዘና እኛ እኮ ከስተዳመና ፋኖን እኮ ደጋፊ ነን። አሁን እኮ ፋኖ አንዱ ነው። ይኸው ደጋፊ ምናምን የሚባል የለም እኮ ቀርቷል። እየተዋጋ ቅዘና የምን አባ ፋኖን መጥላት ነው?
ኦሮሞ ፋኖን ከጠልጣላ አልጠላ ይመጣል እኮ እንዴ! የኦሮሞ ጭንጋፎች ቶሌ ስላልክ አዲስ አበባ ላይ አዲስ አበባ አንተ መስሎ ነው። ኦሮሞ እኮ ጅል ነው። ኦሮሞ ይገርመኝ። መጨረሻ ማይም እኮ ኮንዶሚኒየም ስለተረከብክ ትራክተር ስለተከፋፈልክ ሸዋ አንተ መስሎ ነው። አገርቴ አንተ መስላለህ። ጅል ነው ኦሮሞ። አማራ አላወቃችሁትም። አማራ እኮ ሀገሪቷ ትፈርሳለች ብሎ ነው በደንብ ያልተነቃነቀው። አሁን እኮ ተነቃነቀ በቃ ቀልዳል እንዴ? ቆይ በርና እንድልክፈት በስልኬ ላይ ጠብቁኝ እያልክ ታዲያ ማን ነባ? ኦሮሞ ምናምን ልበልልህ? ትግሬ ልበልልህ? ጉራጌ? አማራ ነው የምለው እንጂ ዛሬም አማራ ላይ ነን። ያንተ ኢትዮጵያ ለምን ገደል ላይ ይገባል? ምን አገባኝ? ለአማራ የማይሆን ኢትዮጵያ ለኛ ምን ይሰራል? የዲቃላ ልጅ ኦሮሞ እኔ ትግሬ ስላለብህ ባስታርቅ የአማራ እናቴ በአባቴ የታባት ሌላ ዘር አምጥተህ አታስገባብኝ። ማስረግጬ እኮ እየነገርኩህ ይቅማላም 25 ዓመት ስታገል ዝም ብዬ ለዓላማ እኮ ነው የታገልኩት። ከግማሽ በላይ እድሜን የታገልኩት ለአማራነት፣ የታሰርኩት ለአማራነት፣ የተሰደድኩት ለአማራነት። አሁን የምታገለው ሌት ተቀን ለአማራነት። እንደሌላ ሚሊዮነር መሆን አቅቶኝ ይመስላል? ኑር ቆይተህ ነው እኮ ሚሊዮነር መሆን ይችላል። መሆን እኮ የምችል ልጅ ነኝ። ፈሳ እኔ የምታገልህ አውቄ ነው ተረድቼ ነው። ስማይም አስረግጬ እየነገርኩ ነው። የሚሸወድ አማራ የለም እያልኩ አንተን ጭቅልሽ አንተ ስላልክ የሚቆም ትግል የለም። ፋንድዬ አንተ ስላልከው እንደሚቆም ለትግሉ አንተ ስላልከው እንደ አማራ እርቅ የሚያደርገው ይደራደራል። እውነት ግን ድንጋይ ራስ ትመጣና በማይመለከት በአማራ ትግል ውስጥ እዚህ ጋር ትልፈሰፈሳለህ። ደማይም ትበተናለህ እያልን አሜሪካን ሀገር ቁጭ ብለን እኮ እስከ አውሮፓና ዱባይ የምንመላለሰው የወያኔ ሰዓት ለማፍረስ ነው። ለማን ይመስላል? ያን ያህል የተዋረድኩት እኮ ነው ለፋኖ ትግል ሄጄ እኮ ለምን መሰለህ ሄድኩት እዚያ ካካም ለአደራጅ እኮ ነው። አውሮፓ ዝም ብሎ እኔ መጠጣት ብቻ ነው። ከአሜሪካ የበለጠ ሀገር አለ እንዴ? አውሮፓ የሚሄድ እኔ ምን ላደርግ? እንደማይም ያደራጀን ብለው አይቱ እኔ ከ12 በላይ መስሪያ ቤት ሰርቻለሁ እዚያ ሀገር። አንተ የለማይ ልጅ እንደውን ይጓያው ለማይ መሰል ለማኝ ይመስላል። ስራ ሰርቼ የምኖር ነው ከማላ አንተ ነው ልጆችን ታሳድግን። አንተ ነው ዩኒቨርሲቲ የማይደረሰ ልጅ ያደረስከው። አንተ ከፍለልኝ ነው። አንተ መኪና ገዝተህልኝ ነው። አንተ ቤት ገዝተህልኝ ነው። አንተ ልጅክ ልጅ ስላበተንኩ ነው። ተበትናል። አስረግጬ እየነገርኩ ነው። የትም አትደርስም እያልኩ ነው። የትም አትደርስ። ስለዚህ ይሄንን አዲስ አደረጃጀት አማራን ማታለል እውነት ግን ነው። ባንዲራ እንቀይራለን፣ ህገ መንግስት እንቀይራለን። አንቀጽ 39 አስለውዙ ምን ሲሰራ ነበር? አማራማ እኮ ሳይታጠቅ ጠየቃቸው። ህገ መንግስት ቀይሩልኝ፣ ዘረኝነትን በህግ አግዱልኝ፣ ኢትዮጵያ የሁላችን ነች፣ ትበቃናለች፣ እባካችሁ ይሄ ህገ መንግስት ይሄ ዘረኛ ህገ መንግስት ነው፣ ብሔር ብሔረሰብ የሚባል ነገር ያጠፋናል ብሎ ቆለመነ። ከዚህ በኋላ ታጠቅ። አሁን ደግሞ መልሰህ ህገ መንግስት ቀይር ነው። የሰው ልክ ያልኩ ያውቅም ይላል አማራ። አብይ ተሸንፋል፣ ኦሮሞ ተሸንፋል። ምንም የምታመጣው ነገር የለም። ምንም አታመጣም።
አስረግጠን የምንነግርህ ከዚህ በኋላ የሚሸወድ አማራ የለም ነው። ከዚህ በኋላ የምትገዛው አማራ የለም። ከዚህ በኋላ የምታታልለው አማራ የለም። ኦኬ። ከዚህ በኋላ የምታላግጥበት አማራ የለም እያለን ኦኬ። ከዚህ በኋላ የምትቀይረው ነገር የለም። ከዚህ በኋላ የምታመጣው ህገ መንግስት የለም። ምንም አንተን የሚሰማ የለም እያለን ስለዚህ ዓለም ቢገለበት ፋኖ ትጥቅ ይፈታል ካልክ ተሳስተሃል። ትጥቅ የሚፈታ ፋኖ የለም። አስረግጬ እየነገርኩ ነው። ዋጠው አማራ ትጥቅ አይፈታም። ሪፖርት ጎዳ ባጫ አንተ ባጫ ጋላ ምን አባትክ ሪፖርት ምትል ጋላ ቶ ጋላ እኔ ክብር የለኝም። ምናልባት ኦሮሞኝ ጋላ ቶ ኦነጋውያን ፈሳ ምንም አይመጣም። ማርከ ነው ተማራንሽ ተራራጅ እርገጠው ግንባሩ ፍለጠው በቃ እነዚህን እኛ አንሰማቸውም። የምን አባትክ የሽግግር መንግስት ቀይራለሁ ምንድነው ይሄ ህገ መንግስት ቀይራለሁ 39 ታቅፋት ሄዳል። ኦሮሞነት ግን ማን ይሰማል? ያንተን 39 ብትፈልግ ቀይረው ባትፈልግ ያገባል። እኛ ባህር ዳር እንይዛለን፣ ክልላችን እንይዛለን። የሚፈርስ ክልል የለም። የሚጨመር ክልል እንጂ የሚፈርስ ክልል የለም። አዳዲስ ሀገሮች ልታዋልድ እንደ 1983 ደግሞ የዜግነት ፖለቲካ ብለመጥ ስትለመን በቅንጅት ጀምሮ እኮ የት አለ ወያኔ? ስትሸነፍ ነው ኦሮሞ ስትሸነፍ ነው። አስፈታለሁ ትጥቅ ብለህ ሞክረሃል። ተኩስ አማራን አስወርዳለሁ ብለህ መሞከር ነው። ድል በማየም ብልጽግና የትም አትደርስ። ቂጥን እየነደልን በስናይፐር ስልጣኑን ቀማለን። አስረግጬ እየነገርኩ ያለሁት ይሰማል። ጋይስ በደንብ ይሰማል። ብሉቱዝ ላይ ነው። ይሰማቸዋል። ከተሰማች ይሰማል በሉ። ይሰማል። ኦኬ ይሄ ነው። ስለዚህ አሁን እኛ አድማ ብተና ከፋኖ ፋኖ ከአድማ ብተና የሚዋጋበት ነገር የለም። ምንሻ ከፋኖ የሚዋጋበት ነገር የለም። አማራ ጅን እንዳይመስል የአማራ ህዝብ ሆን ብለው ያመጡት ስትራቴጂ አማራ ማጋደል እና አብይ ቅጥረኛ ቀጥረው ራሱ አማራውን አስታጥቀው ደሞዝ እየከፈሉ ፋኖን ያዋጉት። ይሄ እኮ ነው ዓላማው። አማራ እንዲዳከም እኮ። ኦኬ ሰማችሁ? ጃፒን የተባከሰነ አዜሚዴክሳ ገንፎና ገንፋንት የማይም እኔ ነው አንተም ታጠው መጀመሪያ ከገንፎ መስራት ውጣ። ኦሮሞ መጀመሪያ እንደ አማራ እንጀራ ነጭ እንጀራ ጋግረ ዶሮ ወጥ ሰርተህ ቁርጥ በዚህ አድርገህ መብላት ሞክር። የበቆሎ ማገንፋትን ልምምድ እሱን ለመተው ተለማመድ። ጃፒ የተባልክ የማይም ኦሮሞ መጀመሪያ ገንፎ ማገንፈትን አቁም እና ጉራን 4 ኪሎ እያልክ ምሸናውን ነገር አቁም። አወጣ የትም አትደርስ። ታጥቋለማ ሀገሪቱ የአማራ ናት። በቃ ምንም ማድረግ አይቻልም። ሀገሩን የሰራው አማራ ነው። ባለቤቱ እየመጣ ነው። ሱልፋን ነው። ትለቃለህ። በልመና አኳር በጠመንጃ ኃይል ቂጥን እየነደን እንቀበላለን። ሀገሪቷን እንረከባለን እያልኩ ማንም የሚያቆመው ነገር የለም። ፋኖ የሚባልን ትግሬ ማታለል ሞክሯል። 1 ዓመት እዚያው እያዋጋ ክልል ውስጥ አዳክሟል። የሚፈልገውን ዶክተር ምሁራን ገሏል። ዛሬ ግን አማራ ነቅቷል። ፋኖ ከአድማ በታይ ጋር የሚዋጋበት አንድም ምክንያት የለም። አድማ በታይ ፋኖን የሚያጠፋበት አንድም ዓላማ የለውም። አማራ ለአማራ ይዋጋል። አማራ በጋራ የፋኖ ሆኖ በሙሉ አስተሳሰቡ ፋኖ ሆኖ ልክ ኦነግ ሆኖ አብይ አህመድ ስልጣን እንደነጠቀው እኛ አብይም ሆነን ስልጣን እንነጥቃለን። ጠቅላላ ይሄንም ነው። ከዚያ ውጭ ግን
የትግራይን ምክር ቤት አይታቸዋል። በዱላ ነው የአሜሪካ ሴኔት አንዳንዴ ሲደባደቡ እንደዚያ ነው። ተበታትኖ ነው። ኦኬ። ስለዚህ የአማራ ህዝብ እርስ በርሱ እየተጋደለ እንዲያልቅ ለ50 ዓመት የማይቆም የደም ምልልስ እንድንገባ ነው። ይሄ ደግሞ ቆሟል። አድማ በታኝ ፋኖ ላይ ተኩስ፣ ምንሻ ፋኖ ላይ ተኩስ፣ ወንድሙ ላይ እንዴት ተኩስ? ፋኖ እኮ ጫካ የገባው ለአንተ ነው። ምንሻው ፋኖ እኮ ጫካ የገባው ለአንተ ልጆች ከአረብ ባርነት መሸጥ ሊያቆም የአማራ ምርት ገበያ ላይ በውድ እንዲሸጥ ወደ ትራክተር ወደ ዘመናዊ እርሻ እንዲገባ የተነጠቀውን ወለጋ ላይ ሄዶ እንዲያርስ ሐረር ላይ ባሌ ላይ ተመልሶ እንዲያርስ እንዲያለማ ከኦሮሞ ሕዝብ ጋር እንዲስማማ እንዲያገባ እንዲዳቀም ምን ፈልገው። ከዚያ ውጭ ግን ኦሮሞ አይ ስልጣን አለቅም ካልክ በኃይል ነው የምትለቀው። መልቀቅ አለብህ። ተራው አማራ ነው። ትግሬ ሸንተህብናል። ኦሮሞ 2 ጊዜ የሸነው በደርግ ዘመን 17 ዓመት ሸንተ ሀገሪቷን በትናል። ኤርትራን አስቆርጠ። አማራ ተዋጊ ነበር። አዛዦች ኦሮሞ ስለነበሩ በቂት ተሸጡ፣ አፈረሱ ሀገር። ዛሬ ደግሞ 9 ዓመት ሰጠነው አብይ አህመድ የሚባል ወንበዴ ማራገቢያ ዘዋሪ ያለ አቅሙ መጣ። አማራው ደደብ ስለሆነ ዲያስፖራው ደግፎ አመጣው። ይሄ